በዚህ ቪዲዮ የምናየው YouTube አንድ ሴቲንግ ካላስተካከላችሁ በምንም አይነት ሁኔታ ገንዘብ ሊከፍላችሁ አይችልም ማለት ነው። ያንን ሴቲንግ ካስተካከላችሁ ብቻ ነው እናንተ YouTube ላይ ገንዘብ መስራት የምትችሉት ማለት ነው። ብዙዎች ቻናሎች አሉ ኢትዮጵያ ውስጥ። እነዛ ቻናሎች እንዴት ተከፋይ ሊሆኑ ቻሉ የሚለውን እናያለን ማለት ነው። በመጀመሪያ YouTube ፓርትነር ፕሮግራም አቬይላቢሊቲን በደንብ ማወቅ ይኖርብናል ማለት ነው። YouTube ገንዘብ ለመስራት የሚፈቅድባቸው አገራቶች አሉ። እዚህ ጋር ከተዘረዘሩት መካከል ላይ መሆን አለበት ማለት ነው። ለምሳሌ ኢትዮጵያን እዚህ ውስጥ ብንፈልጋት ኢቤት ሄደን ብናይ የለችም ኢትዮጵያ። ይሄንን ዌብሳይት ብናየው በ2024 የወጣ ነው። YouTube ገንዘብ የሚከፍልባቸውና YouTube ገንዘብ የማይከፍልባቸው ሀገራቶች ቁልጭ አድርጎ ነው ያስቀመጠው። ለምሳሌ ይሄንን እንየው። ይሄው እዚህ ጋር ማየት ትችላላችሁ። አፍጋኒስታን፣ አልባኒያ፣ አልጄሪያ። የስ እዚህ ጋር አሁን አልጄሪያ ላይ ሆናችሁ YouTube ላይ ገንዘብ መስራት ትችላላችሁ ማለት ነው። እዚህ ጋር አርጀንቲና ላይ ገንዘብ መስራት ይቻላል ማለት ነው። ኢቤት እንሂድ እስቲ ሀገራችን ኢትዮጵያ። ይሄው እንደምታዩት ኤርትራ ነው። ኢስቶኒያ የስ ኢስቶኒያ ላይ መስራት ይቻላል። ኢትዮጵያ ላይ ኖ የስ የሚለው በዩቲዩብ ገንዘብ መስራት የሚቻልበት ሀገር ነው ኢትዮጵያ። አይሄው ሀገራችን ኢትዮጵያ ላይ ሆነን ዩቲዩብ በሀገራችን ስም ከፍተን ገንዘብ ማግኘት አንችልም ማለት ነው። ስለዚህ ለምሳሌ አረብ ሀገር ያላችሁ ዩናይትድ አረብ ኤሚሬትስ ላይ ሆናችሁ ገንዘብ መስራት ትችላላችሁ። ሳውዲ አረቢያ ላይ ሆናችሁ ገንዘብ መስራት ትችላላችሁ። ይሄው ኬንያ ላይ ሆነን መስራት እንችላለን። የስ የተባለባቸው አገራት ላይ በሙሉ ትችላላችሁ ማለት ነው። YouTube ፓርትነር ፕሮግራም የሚጠይቀውን ነገር በሙሉ አሟርተን ለምሳሌ 1000 ሰብስክራይበር ኖሮን 4000 ፐብሊክ ዎች አወርስ ኖሮን 1 ሚሊዮን ቪው ሾርት ኖሮን ኢትዮጵያ ውስጥ ከሆነ የተከፈተው ወይም በኢትዮጵያ ከሆነ የተከፈተው YouTube ቻናላችን ገንዘብ አንሰራም ማለት ነው። ስለዚህ ምንድነው የምናረገው? ስለዚህ ኢትዮጵያ ውስጥ ሆነን እንዴት ተከፋይ እንሆናለን የሚለውን እናያለን ማለት ነው። YouTube ላይ እንገባለን። ይሄው የከፈትነው YouTube ቻናል ይኖረናል ማለት ነው። ከዛ እዚህ ጋር እንደምታዩት ሴቲንግ የምትላለች እዚህ ጋር ይሄው እዚህ ጋር እቺን ሴቲንግ እከፍታታለሁ። እዚህ ጋር ቻናል ውስጥ እገባለሁ። ከዛ እዚህ ጋር ቤዚክ ኢንፎ ይላል። እዚህ ጋር አድቫንስ ሴቲንግ እና ፊውቸር ኤሊጂቢሊቲ በጣም ወሳኝ ነገር ናቸው እነዚህ ሶስቱ ማለት ነው። ይሄን ቻናል የት ሀገር አድርገን እንስራ ነው። አሁን እዚህ ጋር ሰሌክት አልተደረገለትም። የት ሆነን ነው ይሄን ቻናል የምንሰራው? ምንም እንኳን ኢትዮጵያ ውስጥ ቢሆን የተከፈተው ይሄ ቻናሉን በአገር ከለወጣችሁ ግን እዛ ሀገር ላይ እንደሆነ ነው አንደርስታንድ የሚያደርገው። ቤዚክ ኢንፎ ላይ ገባለሁ። ከዛ እዚህ ጋር አገራቶችን ያስመርጠኛል። እነዚህ የሚያስመርጡኝ አገራቶች አሉ። ለምሳሌ ይሄው እዚህ ጋር ኖ የተባሉት እዛ ጋር አይኖሩም ማለት ነው። እዚህ ውስጥ ያሉት በሙሉ ማኒታይዝ ወይም ደግሞ YouTube ገንዘብ መስራት የሚቻልባቸው ሀገራቶች ናቸው ማለት ነው። እዚህ ውስጥ ያሉትን አንዱን መርጣችሁ እዛ ሀገር እንደሚኖር ሆናችሁ ነው የምትሰሩት ማለት ነው። ለምሳሌ እኔ ዩናይትድ አረብ ኤሚሬትስ ብያለሁ። በዱባይ ነው ማለት ነው YouTube ሪኮግናይዝ የሚያደርገው። ስለዚህ ከፈለጋችሁ እናንተ መጣችሁ እዚህ ጋር መቀየር ትችላላችሁ ማለት ነው የፈለጋችሁትን ሀገር። ይሄን ሴቲንግ ካላስተካከላችሁ በምንም አይነት ቅድም አገር አላስገባም ነበረ ዝም ብዬ ብተው ገንዘብ መስራት አልችልም ማለት ነው። ቻናሌ ምንም እንኳን ከ4000 ሰዓት በላይ እና ከ1000 ሰብስክራይበር በላይ ቢኖረው ይሄን ሴቲንግ ማስተካከል የግድ ይላል ማለት ነው። ሁሉም አገራቶች እዚህ ጋር የተዘረዘሩት አገራቶች እዚህ ውስጥ ያሉት ላይ ሆናችሁ መስራት ትችላላችሁ። እናንተ ግን YouTube በኋላ ላይ ገንዘብ ለመቀበል ሂደቶች አሉት። ለምሳሌ አድሰንስ አካውንታችሁ እዚህ ጋር አገናኝታችሁ ከሆነ ያንን አድሰንስ አካውንት ፖስታል ለመቀበል የማያስቸግራችሁ የሆነውን መምረጥ አለባችሁ ማለት ነው። ስለዚህ ለዛሬ ይሄን ቪዲዮ አዘጋጅተናል። በሚቀጥለው ደግሞ ለናንተ ሌሎች አዳዲስ መረጃዎችን እንዲሁም ደግሞ YouTube ለመስራት ለተነሳሳችሁ እንዲሁም ደግሞ YouTube ላይ በደንብ ገንዘብ ለምሰሩ ሌሎች አዳዲስ ፊቸሮችን ይዘን የምንመጣ ይሆናል። እስከዛው መልካም ጊዜ ብለናል። ባይ